ዛሬ የምንጋራው ታሪክ አንድ ጠንካራ እውነትን ያሳስባል። በምንም ያህል ብንታመም፣ ብንሰቃይ፣ ብንተወው ፍቅር ወደ እኛ ይመጣል። አንድ ቀን አንድ ሰው ከኢየሩሳሌም ወደ ኢያሪኮ ይወርድ ነበር። መንገዱ አደገኛ፣ ጠባብ፣ በሌቦች የተሞላ ነበር። ይህ መንገድ አደገኛ ነበር፣ ተደባዳቢዎች ብዙ ነበሩት እና በድንገት ዘራፊዎች አጠቁት። ደበደቡት፣ ያለውን ሁሉ ሰረቁትና በመንገዱ ዳር እንዳይሞት እንዳይደን አድርገው ጥለውት ሄዱ። ተዳተወው ብቸኛ ነበር። መሄድም መጮህም አይችልም። በችግር መካከል ተዘርሮ ቀረ። በአጭር ጊዜ ካህን በመንገዱ ላይ ሄደ። ሰውየውን አየ፣ ግን ተሻግሮ ቀጥሎ ሄደ። ተጨማሪ የቤተ መቅደስ አገልጋይ አልፎ መጣ። እሱም አይቶ ተሻግሮ አልፎ ሄደ። ሊረዱት የሚገባቸው ሁለቱ ሰዎች ቆመው እንኳን አልጠየቁትም፣ አልተገናኙትም። ነገር ግን በመጨረሻ አንድ ሰማርያዊ መጣ። የቆሰለውን ሰው ባየ ጊዜ የዚህ ሳምራዊ ልብ ግን የተለየ ነበር። ተመልክቶ በጣም አዘነ። አይዞም፣ ወደ ሰውየው ሮጦ ረዳው። ዘይትና የወይን ጠጅ አፍሶ ቁስሉን ጠረገለት። በራሱ አህያ ላይ አድርጎ ወደ ማረፊያ ቤት ወሰደው። ወጪውን ከፍሎ እንዲያድኑት እንዲጠብቁት ነገር እንክብካቤ አድርጉት፣ እመለሳለሁ ብሎ ሄደ። ይህ ታሪክ ይህን ያሳስባል። እውነተኛ ፍቅር በሕመም ውስጥ ሰዎችን ያያል። ፍቅር ይቆማል ሌሎች ቢመለሱ። ፍቅር የእግዚአብሔር ልብ ነው። እግዚአብሔር ብዙ ጊዜ እርዳታን ከማይጠበቅበት ቦታ ያቀርባል። በዛሬው ጊዜ ብትጎዳ፣ ብትተወው፣ ብትታወቅ፣ ይህን ዘንድዛ ያስታውስ። እግዚአብሔር ይዞሃል፣ ይታይሃል፣ እርዳታም በጊዜው ይላካል። ሌሎች ቢተጉህ፣ እግዚአብሔር አይተውም። ይህ ታሪክ ካስተማረዎት እባክዎ ይውደዱና ይመዝገቡ።